ብልጽግናን ደግሞ የጦርነት ኃይሎች አሽከር ሲሉ ጠርተውታል። አውስና ይዘሐለፈ ቀረበ ዓመታት ጥራይ ብስም ብልጽግና ከመሐድሽ ወኪል ወተገዛኢ ኣብ ልዕሊ ህዝቢ ኢትዮጵያ አውጆሞ ዘለዎ ኹናታት ናይ ጭንቀቶም ምርአያ እዩ። ባለፉት ጥቂት ዓመታት ብቻ በስመ ብልጽግና በሚባለው አዲስ አሽከር በኢትዮጵያ ህዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ ነው። ለዚህም በተለያዩ አቅጣጫዎች የአባይ ውሃ፣ የባህር በር፣ የኦሮሞ ህዝብን የማይወክል የኦሮሞማ ጽንሰ ሐሳብ፣ የኩሻውያንና ሴማውያን እንቆቅልሽ፣ የአፋር ህዝብና መሬትን እንደ መጫወቻ ሜዳ ለመጠቀም የሚያደርጉት ፉከራና ሽለላ ላይ ናቸው። ለዚህ በአንድ ብቻ ሳይሆን በተለያየ አቅጣጫ ለተከፈሉት ጦርነት ደግሞም የሚዲያ ጫጫታና ፉከራው አለ። ለውድመት ጦር መሳሪያ፣ ቴክኖሎጂና ሚዲያ የሚወጣው ዶላር መጠንም ወደር የለውም። ውሸትን በማስፋፋትና እውነትን ለመድፈቅ ጥላቻና ቅራኔን ለመቀስቀስ ተቀናጅቶ ያለው የስነ ልቦና ጦርነት ደግሞ ሌላው የሚጠቀስ ነው። ፕሬዚደንቱ በኤርትራ መንግስትና ህዝብ ላይ ትንኮሳ ለመፈጸም ሴራ እየተሸረበ ነው ሲሉም ይገልጻሉ። አሁን በኢትዮጵያ ውስጥ የሚደረጉ ተቃውሞችን በተመለከተም አንስተዋል። ህዝብን መንግስትን ኤርትራ ዝፋሓት ዘሎ ቁልዕን ስውርን ሸርሕታት እውን የፈለጠ ያለ የኤርትራ ህዝብና መንግስትን ለመተንኮስ እየተሸረበ ያለው ግልጽና ድብቅ ሴራ የማይታወቅ አይደለም። የዚህ መደምደሚያው ተጀምሮ የነበረው ተስፋና ጉጉት እንዲተን ማድረግ ነው። የኢትዮጵያ ህዝብ ምርጫዎቹን አውቆ ተቃውሞቹን ሲያጠናክር እየታየ ነው። የኤርትራ መንግስት ለኢትዮጵያ ህዝብ ያኔ ባደረገው ድጋፍ የሚቆጭ አይሆንም። አሁን ሴራችሁን የምትጎነጉኑ የውጭ ኃይሎች እጃችሁን ሰብስቡ፣ ተላላኪ ብልጽግናዎች ደግሞ እግራችሁን ሰብስቡ። ትራምፕ እና አሜሪካንም እያነሱ ያብጠለጠሉት ፕሬዚደንት ኢሳያስ አፈወርቂም በጥቅሉ አቋማችን